ሰላም ተናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ሰራዊቱን አላማጣ ከተማ ያስገባ ነው። ላለፉት 2 ቀናት ያላማጣ ከተማን ሲከላከል የቆየው የራያ ህዝባዊ የሚሊሻ ሰራዊት ማፈግፈጉ ተሰምቷል። ከፍተኛ የጦር ኃይሉን አሰማርቶ በከባድ መሳሪያ ወደ አላማጣ እየገሰገሰ የመጣው የህወሓት ጦር ወደ ከተማዋ በመዝለቅ ከፍተኛ ጥቃት እየፈጸመ መሆኑ ታውቋል። ያላማጣ ከተማ ነዋሪ ወደ ተለያዩ አቅራቢያ ወረዳዎች በመሰደድ ላይ መሆኑን ያላማጣ ከተማ አስተዳደር ከፍተኛ አመራር አባል ለአንከር ሚዲያ ገልጸዋል። ስማቸው እንዲገለጽ ያልፈለጉት እኚሁ አመራር አባል ያላማጣ አስተዳደር ለጊዜው ከተማዋን ለቆ በቅርብ ርቀት እንደሚገኝና ከተማዋን መልሶ ለመቆጣጠር በሚቻልበት ሁኔታ እየመከረ መሆኑን ተናግረዋል። የአብይ አህመድ መከላከያ ሰራዊት ህወሓት አላማጣን በከባድ መሳሪያ ሲደበድብና ወረራ ሲፈጽም በአቅራቢያ በካምፕ ውስጥ ሆኖ ምንም አይነት እርምጃ እንዳልወሰደ የጠቀሱልን የአላማጣ ከተማ አስተዳደር ከፍተኛ አመራር አባል መንግስት የራያን ህዝብ ከድቶታል ሲሉ ከሰዋል። ሁኔታዎች ጥሩ አይደሉም፣ ዝርፊያና ግድያ እየተፈጸመ ነው ይላሉ አመራር አባሉ። ምናልባት በራያ ህዝብ ላይ ጄኖሳይድ ሊፈጸም እንደሚችልም ስጋታቸውን ይገልጻሉ። ተመልካቾቻችን አሁን የደረሰን ዜና አለ። ዛሬ ሰሜን ጎንደር ፋኖ በድል ተንበሽብሿል። ከ5 ወራት በፊት በአይምባ ከተገኘው ወሳኝ ድል ወዲህ ከፍተኛ ውጤት የተመዘገበበት ተጋድሎ ዛሬ መጠናቀቁን የአማራ ፋኖ ጎንደር እዝ አስታውቋል። በሰሜን ጎንደር ልዩ ቦታው ጥራይና ለ3 ቀናት ያለማቋረጥ የተደረገው ውጊያ የአብይ አህመድ ሰራዊት 68ኛ ክፍለ ጦር ከተደመሰሰ በኋላ ዛሬ ውጊያው ማብቃቱን ነው የእዙ የህዝብ ግንኙነት ኃላፊ ለአንከር ሚዲያ የገለጸው። ከ400 በላይ የክፍለ ጦር ወታደሮች ሙት ቁስለኛና ምርኮ መሆናቸውንና አብዛኞቹም ገደል መግባታቸውን፣ በርካታ መሳሪያዎች መማረካቸውን እንዲሁም ወደ ገደል የገቡትን የአገዛዙን ሰራዊት የማፈላለጉ ስራ እየተከናወነ መሆኑን ከደረሰን መረጃ ለማወቅ ተችሏል። የአማራ ፋኖ ጎንደር እዝ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ይህ ድል ወሳኝና የአገዛዙን አከርካሪ የሰበረ ነው ሲል ይገልጸዋል። በሰሜን ጎንደር ዞን ልዩ ቦታው ጥራይና የሚባል አነስተኛ ከተማና አካባቢው ላይ ጥራይናና ወገድ በተባሉ 2 ግንባሮች በተደረገ አውደ ውጊያ የጠላት 68ኛ ክፍለ ጦር አብዛኛው ሰራዊት ሙሉ በሙሉ የተደመሰሰበት፣ ከፊሉ ወደ ገደል የሄደበት፣ ከፊሉ እጅ የተማረከበት፣ ሌላው ደግሞ ቁስለኛ ሆኖ የተማረከበት፣ በእጅ ህይወትም የተማረከበት ሁኔታ ነው የተፈጠረው። በዚህ ግንባር የአማራ ፋኖ ጎንደር እዝ የድብጠለም ክፍለ ጦር ድብጠለምት ክፍለ ጦር እንዲሁም የጭና ክፍለ ጦርና ሰሜን አምባራስ ክፍለ ጦሮችን የተሰለፉ ሲሆን ከ70 በላይ ምርኮኛ በእጅ የተያዘ ነው። 200 በላይ ነፍስ ወከፍ የጦር መሳሪያዎች በቁጥጥር ስር ለጊዜው የተያዙ የተማረኩበት ሁኔታ አለ። ከ10 በላይ ብሬን ስናይፐሮች የቡድን መሳሪያዎች በተመሳሳይ የተማረኩበት ነው። ከዚህ ውጪ ቀጠናው ሙሉ በሙሉ ከጠላት አስድቶ ከተማውንና አካባቢውን መቆጣጠር የተቻለበት ሲሆን ይህ አውደ ውጊያ ለ72 ሰዓት ያህል የተደረገው አውደ ውጊያ የመቋጫ በአማራ ፋኖ ጎንደር እዝ የበላይነት ተጠናቋል ማለት ነው። መሳይ አርበኛ ዮሐንስ እንግዲህ ይሄ ምናልባትም በሰው በምርኮኞች ቁጥርም ሆነ ኪሳራ በደረሰበት ያገዛዙ ሰራዊት መጠን ሲታይ አይምባ ላይ ተፈጸመውና በጣም ትልቅ ድል ተብሎ ከተመዘገበው ቀጥሎ ያለ ይመስላል። እስቲ በአጠቃላይ በኪሳራ አንጻር ምናልባት አንድ ኮር ሙሉ ነው ከጥቅም ውጭ ሆኖ ማለት እንችላለን? አዎ በ3 ሬጅመንቶችን ነው 68ኛ ክፍለ ጦር የተባለ የአብይ አህመድ ሰራዊት 3 ሬጅመንቶችን በቀጠናው አሰልፎ ነበረ። ስለዚህ የክፍለ ጦሩ በአብዛኛው ነው የተደመሰውና ባለው የአደረጃጀት ፎርማት ጠላት የሚከተለው የወታደራዊ አደረጃጀት መሰረት ሬጅመንቶች ናቸው። የሬጅመንቶች ስብስብ ነው ክፍለ ጦር የሚባለው። የክፍለ ጦሮች ስብስብ ነው ኮር የሚባለው። ስለዚህ የተደመሰው ክፍለ ጦር ነው። ይሄ 68ኛ ክፍለ ጦር ነው የተደመሰውና ሆኖም ግን መሳይ የሚገርም ይሄ አውደ ውጊያ ለቀናት የተካሄደ ረጅም ሰዓት የወሰደ ስለሆነ 72 ሰዓት ረጅም ሰዓት ነው። በቀን በሌሊት የተደረጉ አውደ ውጊያዎች ቀጥለው ነው የተቋጨውና ይሄ ለመቋቋም ማልችል ሲል የድሮን ጥቃት በጥራይና ትምህርት ቤት እንዲሁም በወገድ ባለእግዚአብሔር ቤተክርስቲያን ላይ የድሮን ጥቃት ሰንዝሮ የወገድ ባለእግዚአብሔር ቤተክርስቲያን የተጎዳ ሲሆን እንዲሁም ትምህርት ቤቱ የጥራይና ትምህርት ቤት ላይ
አደጋ ደረሰ ሲሆን ንጹሃን በቀጠናው የነበሩ እና ቀሳውስት ዲያቆናት ላይ ንጹሃን ላይ ጉዳት እንዳጋጠመ ከስፍራው የደረሱ መረጃዎች ያመለከቱ ሲሆን በጦር ውጊያ የበላይነት ግን 100% በፋኖ የበላይነት የተደመደመ ነው እና እንዲያውም ከፋኖ ለማምለጥ በተለይ በሌሊት የተደረገው ነጋት በፊት በተደረገው አውደ ውጊያ ከምሽቱ 10 ሰዓት እስከ 11-12 ሰዓት በነበረው አውደ ውጊያ ለማምለጥ ለመሸሸት ይሞክር የነበረው የጠላት ኃይል በአብዛኛው ወደ ገደል ገብቶ ስለነበር ጥልቀት ባለው ሰርጥ ውስጥ ነው ገደል ውስጥ የገባውና አሁን እዛ ውስጥ ገደል ውስጥ የገባ ሬሳም ሆነ ትጥቅ እየተፈለገ በአካባቢ ማህበረሰብም በፋኖም እንዲወጣ እየተደረገ ያለበት ሁኔታ ሲሆን ሌላው እጅ የሰጡ ምርኮኞች ለጊዜው በጥሩ ሁኔታ ላይ ይገኛሉ ማለት ነው። አርበኛ ዮሐንስ እንግዲህ አንድ ክፍለ ጦር ከጥቅም ውጪ ማድረግ ማለት ቀላል አይደለም። በአገዛዙ አጠቃላይ የሰራዊት ቁመና በቀጠናው ትልቅ ክፍተት ሊፈጥርበት ይችላል። እንደው ይህንን በወታደራዊ ዋጋ ስንመነዝረው ምን ማለት ነው? ለእናንተ የሚሰጣቸው አቅም በእነሱ ላይ የሚፈጥረው ስብራትን እንዴት መግለጽ ይቻላል? አዎ ጠላት እንግዲህ ያለ የሌለ ኃይሉን ተጠቅሞ ክፉኛ ምት እየተመታም ቢሆን ለመቋቋም ሙከራ ለማድረግ ነበር ሲሞክር የነበረው እና ቁጥሩ የበዛ ኃይል በመጨመር ነበር በየጊዜው ምልምል በመጨመር ለመቋቋም ሞክር የነበረው እና ነባር ኃይሉን ያጣ እንደሆነ ይታወቃል። አሁን ደግሞ ነባር ኃይል የሚባለው ነው አንዱ 68ኛ ክፍለ ጦር የተደመሰሰውና 68ኛ ክፍለ ጦር መደምሰሱ የኃይል መሳሳት ሳይሆን የሞራል ውድቀት በሰራዊታቸው ላይ በጠላት ሰራዊት ላይ እንዳደረሰ ይህን የሚተካ እንቅስቃሴ ሽግሽግ አድርገውም ለመቋቋም የማይችልበት ሁኔታ እንዳለ አጠቃላይ ሁኔታ ግምገማው ያሳያል። መሳይ የሚገርመው ባለፉት 2 ወራት የጠላት ወታደራዊ ስትራቴጂ አደናጋሪ ስትራቴጂዎችን የፕሮፓጋንዳ ስትራቴጂዎችን በመከተል ውዥንብር ለመፍጠር ሙከራ አድርጎ ስለነበረ የወታደራዊ የበላይነት እንዳለው መስሎ ለመታየት ሙከራ ለማድረግ ሞክሮ ነበርና ሆኖም ግን በቅርብ ጊዜ ሁኔታውን በመገምገም የአማራ ፋኖ ጎንደር በቀጠናው የተጠኑ ወታደራዊ ማጥቃቶችን እየሰነዘረ አመርቂ ውጤቶችን ስለመጣ በሁሉም ግንባሮች ክፍለ ጦሮችና ኃይሎች ሬጂመንቶች በተደጋጋሚ ተሱበት ነው ያሉትና አሁን ሞርተሮችና ዲሽቃዎች ወደ ጥልቅ ገደል ገብተዋል ተብሎ በቦታው ላይ ተሸይ የተደረገ ነው። ምናልባትም ዲሽቃዎችና ሞርተሮች በገደል በሌሊት ይደረግ በነበረው ሩጫ ጠላት ለመሸሸት ሲሞክሩ ወደ ገደል በመግባቱ በዛ ገደል ውስጥ አብዛኛው የሞርተሮችንና የሞተራይዝድ ዲሽቃዎች ተተኳሾች እናገኛለን ተብሎ ይገመታል። እንደዛ የተቆመ ስላለ ፍተሻዎች የተካሄዱ ነው። እጅግ አስቸጋሪ መልክዓ ምድር ባለው ሰንሰለታማ ተራራ ላይ አካባቢ የተደረገው ውጊያ ስለሆነ ፍተሻዎች እንዳለቁ ምናልባት አዲስ የምርኮ ዜናም ሊኖር ይችላል እና እሱንም የምናደርስ ይሆናል። መሳይ አርበኛ ዮሐንስ እንግዲህ በየዕለቱ ድሎች አሉ፣ በየጊዜው የሚመዘገቡ በተወሰነ ቁጥርም ምርኮ እየተመዘገቡ ሌሎች የምታገኟቸውም ድሎች አሉ። ከነሱ አንጻር ይሄን የዛሬውን ድል እንዴት መግለጽ ይቻላል? እንግዲህ በአሁኑ ሰዓት የእናንተን ትግል ወደ ትልቁ ምዕራፍ የሚገባበት ዋዜማ ላይ ነው የሚገኘው። እንዲህ አይነት ድሎች ስር ነቀል ለውጥ የሚያመጡ የአገዛዙን ወታደራዊ ቁመና በደንብ በሚገባ አድርገው የሚሰብሩ ድሎች ይጠበቃሉና ከዚህ አንጻር እንደው ትንንሽ ድሎች መስዋዕትነት ቢከፈልባቸውም አነስተኛ ድሎች ናቸው ሲመዘገቡ የነበሩት። ከዛ አንጻር የዛሬውን እንዴት ማየት ይቻላል? አዎ የዛሬውና ቀደም ብሎ በአርማጭሆም ሆነ በአይምባ ይመዘገቡ የነበሩት አውደ ውጊያዎች በብዛት በቋራም ከፍተኛ የሆነ ሰራዊት በአንድ አውደ ውጊያ ግንባር እያለቀ ክፍለ ጦሮች እየተደመሰሱ ትጥቆቻቸውን እና እያስረከቡ የሰራዊታቸውን ሙሉ በሙሉ እጅ እንዲሰጥ የተገደደበት እጅግ ጠፈፍ ያለ የተጠናቀቀ ድሬላይነት የሌላቸው አውደ ውጊያዎች ነበሩ። ዛሬም የተደገመው በአይነቱ ለየት ያለ ሙሉ በሙሉ የመደምሰስ ስራ የተሰራበት በመሆኑ እነዚህን ጥምር ታክቲኮችን እና ቴክኒኮቻችንን ጥበቦችን ወታደራዊ ጥበቦችን ተግባራዊ እያደረግን በተለያዩ ቀጠናዎችም ክፍለ ጦሮቻችንና ብርጌዶቻችን እንዲሁም ሻለቆቻችን እያጣመር